እግዚአብሔር እነድለዋለሁ ሕይወት ሰጪ መንፈስ፣ ሕይወት የሚሰጥ መንፈስ ለየትኛውም ነገር ሕይወት ይሰጣል። አንዳንድ የደረቀብህ ነገር ላይ ይሄ ለአንተ ሕይወት የሰጠ መንፈስ ይፈሳል፣ ያለመልመዋል፣ በሕይወት ያኖረዋል። ምንም ነገር በሕይወት ይኖራል። የተገደለ የደረቀ በማጣት ምክንያት የደረቀው ነገር ይሄ ሲመጣ ቦግ ይላል። የምድሪቱን ከለር ይቀይር፣ የምድሪቱን ጠረን ይቀይር፣ ይፈሳል፣ ይዞኝ ይሄዳል። ሳያለ በሕይወት ይኖራሉ አለ። ተገሎ የወደቀ ነገር በሙሉ ብድግ አለ። ተንቀሳቃሽ በዛል፣ ሕያዋን በዙዋል። መሄድ አላቆመም አለ። ወደ ሙት ባህር ገባ ይላል። ክሮስ አድርጎ ወጣ። ታውቃለህ፣ ኢየሩሳሌምን የማይደፈሩ ከባድ ከተሞችን ድል ማድረግ ጀመረ። ይሄ ወንዝ አጥለቀለቃቸው። ይሄ ወንዝ ከኢየሩሳሌም ተነስቶ አሕዛብ ከተሞች ጋር ወደ ሰሜን አፍሪካ መጣ፣ ወደ ኢትዮጵያ መጣ። 1000 ዓመት እየመነጨ 2000 ዓመት ሆኖታል። አልቆመም። ይኸው ዛሬም እዚህ ያለ ይዘኑ እንሄዳለን። የሚቀጥለው ትውልድ ላይ ይቀጥላል። ማንም አይነካውም። ይሄ ሙት ባህር ነው የምትሉትን ለወንዙ ብቻ ስጡት፣ ይገባል፣ ይፈውሰዋል። አይነኩም የተባሉ ሰዎችን ይነካቸዋል። ስልጣን አይከለክለውም፣ እውቀት አይከለክለውም፣ ዝና ዘር አይከለክለውም። ማንም ሊሆን ይችላል፣ አልፎ ይሄድልሃል። ኢየሱስ ጌታ ነው። ሕዝቅኤል 47 ሕዝቅኤል ምዕራፍ 47 ላይ ያለ የመጽሐፍ ቅዱሳችንን ክፍል ነው ያነበብነው። ይሄ እንግዲህ ራእይ ነው። ሕዝቅኤል 47 ራእይ ነው። በአካል የተከናወነ ወይንም ፊዚካሊ ሕዝቅኤል ኢየሩሳሌም ቤተ መቅደሱ አካባቢ አይደለም። እንግዲህ ምርኮ ሀገር ያለ ሰው ነው። በባቢሎን ያለው በኮቦሮንዝ አካባቢ ያለው ሕዝቅኤል ግን ራእይ ያየ ነው። እንግዲህ ምዕራፍ 47ኛ መሃል ላይ ገባ ብለን አየነው እንጂ ከምዕራፍ 40 አካባቢ ነው ስለ እግዚአብሔር ከተማ ማየት የሚጀምረው። ከምዕራፍ 43 አካባቢ ጀምሮ ደግሞ ከቤተ መቅደሱ ጋር በተያያዘ በጣም ዘርዘር ባለ መንገድ ሕዝቅኤል ያል ከሚያቸው ነገሮች መካከል አንዱ ዛሬ አብረን በጣም ጥቂት ደቂቃ የምናየው ከወንዙ የሚወጣው ታላቅ ከቤተ መቅደሱ የሚወጣው ታላቅ ወንዝ እግዚአብሔር ይመስገን የሕይወት ውሃ ወንዝን ሕዝቅኤል በራእይ ያየዋል። እንዳልኳችሁ ስለ እግዚአብሔር ከተማ ነው የሚያየው። አሁን ሕዝቅኤል ይህንን ራእይ በሚያይበት ጊዜ ቤተ መቅደስ የለም። ቤተ መቅደሱ ፈርሷል። እንደምታውቁት እነ ናቡከደነጾር ቤተ መቅደስ አፈራርሰዋል። የቤተ መቅደሱን ዕቃዎች ወስደዋል እና ወደኋላ ዞር ብለው ሲመለከቱ የሚመለሱበት አገር የላቸውም። ሰውየው ግን በራእይ ያየ ነው። እግዚአብሔር ሕዝቅኤል ምዕራፍ 40 ላይ ስታነቡ እግዚአብሔር ሕዝቅኤልን በራእይ ይወስደዋል። ወደ ኢየሩሳሌም ትልልቅ ተራሮች ላይ ወስዶት ወደ ከተማይቱ ያሳየዋል። ጌታ ይባረክ። የምትመሰረተውን፣ የምትገነባውን፣ የምትታደሰውን አዲሲቱን ከተማ እንደገና ያሳየዋል። ቀጥሎ ደግሞ ይህንን ታላቅ ቤተ መቅደስ ያሳየዋል። ይሄው ቃል ይሄው ምዕራፍ ሙሉ በሙሉ ምዕራፍ 22 ራእይ ምዕራፍ 22 ላይ ተደግመዋል። ልዩነቱ ምንድነው? ራእይ ምዕራፍ 22 ላይ ቤተ መቅደሱ የለም፣ ከተማይቱ ቤተ መቅደስ የላትም ይላል። ያችኛዋ ከተማ እግዚአብሔር በሁሉ ቦታ ይገኛልና ቤተ መቅደስ አያስፈልጋትም ይላል። ይሄኛው ከቤተ መቅደስ ነው የሚወጣው። ቤተ መቅደስ የሚለውን እግዚአብሔር በዙፋኑ ተክቶታል። ይሄ ከቤተ መቅደሱ መድረክ ስር ነው የሚለው፣ ያኛው ከዙፋኑ ስር ነው የሚወጣው ነው። ስለዚህ ቴምፕሉን ተክቶታል በዙፋኑ። እግዚአብሔር ይመስገን እና አፖካሊፕቲክ ነው ፕሮፌሲው። የመጨረሻውን ዘመን የሚቀጥለውን ዘመን የሚያሳይ ነው። በጣም ብዙ ከራእይ መጽሐፍ ጋር የሚወራረስ ነገር አለው። በመሰረቱ ይሄ የሕዝቅኤልም ትንቢት በጣም ብዙ ሰው እንግዲህ መርጦ የሚያነበው አይመስለኝም። የሕዝቅኤል መጽሐፍ በጣም ብዙ ሰው መርጦ ያነበው። መርጦም ካነበበ እኔ ባለፈው የሰበኩትን ምዕራፍ 37 እና ዛሬ ደግሞ ምዕራፍ 47 እንግዲህ ሌላ የሚመረጥ ካለ ሌላ ቀን ስመጣ ደግሞ ይዤ እመጣለሁ። አይ ዶንት ቲንክ ግን አይደል በጣም ስለ መጨረሻው ዘመን ነው። ወሰብሰብ ያለ ነው፣ ጠለፍለፍ ያለ ነው። የሚታዘዘው ሞጣ ያለ ነገር ነው። ሰውየው ግን የሚታዘዘውን በሙሉ የሚያረጋ አይነትም የተለየ አይነት ነብይ ነው። እብዱ ነብይ ይሉታል አንዳንዱ። ለመጣለት ድምጽ በሙሉ ምላሽ ስለሚሰጥ እግዚአብሔር እንደዚህ ያርገን። ለብዙ ሰው ማትገቡ ያርጋል። ሰማይና እናንተ ተግባቡ። ክብር ለኢየሱስ ይሁን እና ይሄ ወጣት አገልጋይ በ25 ዓመቱ አካባቢ ነው አይደል ወደ ባቢሎን ሄደው። ባለፈው በጣም ብዙ ተናግሬያለሁ ስለሱ። በ25 ዓመቱ አካባቢ ሄደ። ከዛ 5 ዓመት አካባቢ ባቢሎን ቆይቶ በ30 ዓመቱ አካባቢ ነው ትንቢት የተናገረው። ይሄንን ራእይ የሚያየው ከተማረኩ ከ25 ዓመት በኋላ አካባቢ ነው። ከምዕራፍ 40 አካባቢ ጀምሮ እንግዲህ ከተማረክን ወይንም ወደ ባቢሎን ከመጣን አንድ 25 ዓመት አካባቢ አለፍን ይላል። እንግዲህ በ30 ዓመቱ ትንቢት መናገር ከጀመረ 25 ዓመት ተንቢዋል ማለት ነው። 25 ዓመት አካባቢ ተንቢዋል። 30 ዓመት አካባቢ ተቀምጧል ማለት ነው። ባቢሎን 55 60 አካባቢ ነው ማለት ነው። እድሜው ገና ነው ማለት በእነሱ ዘመን 120 አካባቢ ስለሚኖሩ ገና ነበር
ነበር እና በዛ አካባቢ በዛ እድሜው ላይ ነው የሚያየው። ከእግዚአብሔር ቃል ጋር በጣም ጠንካራ ህብረት አለው። ይሄ ነብይና ዳንኤል ኤርሚያስ ሲያገለግል በአይን ያውቁታል አይደል? በአይን ያውቁታል። ኤርሚያስን በአካል ያውቁታል። ወደ ምርኮ ከመወሰዳቸው በፊት ምንም ልጆች ቢሆኑ ይሄም ልጅ እስከ 25 ዓመቱ ድረስ እዛ ኢየሩሳሌም ቁጭ ብሎ የክህነት አገልግሎቱ አካባቢ ስለማይጠፋ ኤርሚያስ እዛ አካባቢ እየመጣ ሲያገለግል ዳንኤልና ሕዝቅኤል የኤርሚያስን አገልግሎት በአካል ያውቃሉ። አይ ቲንክ ይሄ ሰውዬ አንድ 3 አካባቢ የሚሆን ኤርሚያስን በትንቢት ሜንሽን ያደርጋል። ነብዩ ኤርሚያስ እያለ ዳንኤልም እንደምታውቁት ምዕራፍ 9 ላይ ከኤርሚያስ መጽሐፍ እንዳስተዋሉ እና የኤርሚያስ ኢቭን ትንቢት እጁ ላይ አለ። ባሮክን የጻፈው ወዲያው እንደተጻፈ እጁ ላይ አግኝቶታል ማለት ነው። እና ሰዎቹ በጣም ቅርብ ነበሩ ለነብዩ ኤርሚያስ እና የኤርሚያስ የአገልግሎት ተጽዕኖም አለባቸው። ኢንስፓይሬሽናቸው ነው ኤርሚያስ። ክብር ለኢየሱስ ይሁን ነው እና ኤርሚያስ ኢንስፓይሬሽናቸው ነው። ኤርሚያስን እያዩ ተነክተዋል በአገልግሎት። ስለዚህ ወደ ፕሮፌቲክ እንትኑ ለመዞር ሕዝቅኤል አልከበደውም። ካህን ነው በመወለድ በስጦታ ደግሞ ነብይ። ክህነትን በዘር ነው የምታገኘው፣ ነብይነትን ተጠርተ ነው እና ሰውየው ተወልዶ ካህን ነው። ካህን ቤት ስለኖረ ከተወለደ በኋላ ግን እግዚአብሔር በ30 ዓመቱ ባመጣበት ጥሪ ነብይ ሆኖ በምርኮ ሀገር በተለይ ደግሞ ታችኛው ክፍል ላይ ለነበረው ሶሳይቲ ነብይ ነበር። ኮቦር ወንዝ አካባቢ ሜዳ ላይ ጌታ ይባረክ እና ይሄም ራእይ ነው ማለት ነው። ይሄም ራእይ ነው እና ያ ሰው ይለዋል አንድ በጣም የተለየ ሰው እያለ በስም ሜንሽን አያረገውም። ምዕራፍ 43 ጀምሮ ሰውየውን ያ ሰው እያለ ይጠቅሷል። ከምዕራፍ 43 ነው የሚጀምረው። ይሄ ሰውዬ ራእዩን እጁን ይዞ ነው በየቦታው የሚወስደው እና ያ ሰው ወደ ቤተ መቅደስ አመጣኝ ይለዋል እና ይዞት ወደ ቤተ መቅደሱ ሲመጣ ቤተ መቅደሱን ሕዝቅኤል በሚያስቀምጠው አይነት ሳይዝ እንደዚህ አይነት ቤተ መቅደስ ኢየሩሳሌም ከተማ ይል በጣም ትልቅ ነው። ቤተ መቅደሱ ሕዝቅኤል የሚያስቀምጠው ወርዱ፣ ስፋቱ፣ ቁመቱ፣ መግቢያው፣ መውጫው እያለ የሚያስቀምጠው አይነት ቴምፕል የላትም ኢየሩሳሌም። እንግዲህ ስለ አዲሲቱ ነገር ነው የሚያወራው ማለት ነው። ስለሚቀጥለው መሲያኒክ ኪንግደም ነው የሚያወራው ማለት ነው። ስለ አዲሱ ኪዳን ነው እያወራ ያለው። ስለሚመሰረተው መንግስትና በክርስቶስ ኢየሱስ መስቀል ሞት ምክንያት ስለሚከፈተው ነገር እያወራ ነው። ስለዚህ በኢየሩሳሌም ኤግዚስት ያላረገ ነገር ነው የሚያወራው። ቤተ መቅደሱ በሳይዙ ትልቅ መሆን ብቻ አይደለም። ኢየሩሳሌም ይሄንን የሚያክል ትልቅ ወንዝ የላትም። አፍተሮል ትንንሽ የሆኑ ምንጮች ናቸው አላት። ይሄ ሰውዬ ደግሞ ወንዝ ነው የሚያየው። ትልቅ ወንዝ ነው። እንደውም ወንዙ ኢቭን አገራት ያቋርጣል፣ ቦርደሮች ያቋርጣል። በጣም ብዙ አሕዛብ ከተሞች ይሄዳል። የማይነኩ የተባሉ የፓለስቲና ግዛቶች ይነካል። ኢቭን ሙት ባህር ድረስ ይመጣል። ከተማይቱ ወንዝ የላትም። ሕዝቅኤል ወንዝ ያያል። የከተማይቱ እሱ የሚያውቃት ኢየሩሳሌም ያላት ቤተ መቅደስ ጠባብ ነው። ሰውየው ካህን ስለሆነ ቤተ መቅደሱን ያውቀዋል፣ መውጫ መግቢያውን ያውቀዋል። ዛሬ ግን ይሄ ሰውዬ ነው እጁን እየያዘ የሚመራው። ያኛውን ቢሆን ሕዝቅኤል በቀላሉ ይጽፏል። ይሄኛውን እጁን እየያዘ ነው። እና በዚህ ጋር ግባ እና በዚህ ጋር ወጣ ይለዋል። እያንዳንዷን ስርዓት ያሳይ። ክብር ለኢየሱስ ይሁን እና ያ ሰው ይዞኝ ሄደ አለ። ወደ ቤተ መቅደሱ ገባ ይላል። እሱ እኔ እንትን ችግር አለብኝ፣ የአቅጣጫ ችግር፣ በስተደቡብ፣ በስተምስራቅ፣ በስተሰሜን ይላል። እሱን እናንተ ቁጭ ብላችሁ እንትን ይዛችሁ አንብቡት ካርታ። ቤተ መቅደሱ ግን ፊቱ በስተምስራቅ ነው። ወንዙ ለመውጣትና ለመፍሰስ እንደሚመቸው ሆኖ ነው ፊቱ በስተምስራቅ በኩል ነው አለ። ሰውየው ይዞ ይመጣል። ፊቱን በስተምስራቅ በኩል ባደረገው በወንዙ አቅጣጫ ነው ይዞኝ ይመጣ እና ወንዙ ሳየው አመጣጡ በጣም ስስ ይመስላል እና ይዞኝ ከመጣው ሰው ጋር ቆሜ እያለሁ አየሁት አለ። ሳየው ይዞኝ የመጣው ሰው 1000 ክንድ ለካ አይደል? 1000 ክንድ ለካ ማለት ግማሽ ኪሎ ሜትር ማለት ወረወረና ወደ ውስጥ ይዞኝ ገባ። ምን ያህል ረጅም እንደሆነ አስቡት። ግማሽ ኪሎ ሜትር ይዞት ገብቶ ቁርጭምጭሚት ጋር እና ስቲል መመለስ ይችላል። ቁርጭምጭሚቱ ድረስ ነው ወንዙ። ወክ አድርጎ መውጣት ከፈለገ ይችላል። እንደገና 1000 ለካ ለዛ ውስጥ ሆነን ወደ ውስጥ አስገባኛል። ጉልበቴ ጋር ደረሰ። አሁንም ወክ አድርጎ መመለስ ይችላል ሕዝቅኤል። እንደገና ጨምሮ 1000 ለካ አለ። ወንዙ አቅሙ እየጨመረ ነው፣ ጥልቀቱ እየጨመረ ነው። ወገቤ ጋር ደረሰ። ሰውየው መለካት አላቆመም፣ ይዞት መሄድ አላቆመም። ጨምሮ 1000 ለካ አለ። መጨረሻው ጋር አልደረሱም። ገና ክሮስ ለማድረግ እየጣሩ ነው። 1000 ሲለካ ሕዝቅኤል እየተራመደ እያለ ከመሬት ተነሳ። መርገጥ አልቻልኩም ማለት የሚዋኝበት ወንዝ ነው፣ የቆመ ውሃ አይደለም። ከረንት አለው። መቆጣጠር አቃተኛል፣ አንሳፈፈኛል። ቪዥን ነው። ምርኮ ሀገር በግዞት ምድር ላለ ሕዝብ ታድሶ እያወራ ነው። ሕዝቅኤል መነሳትን እያወራ ነው። ድርቀት ላይ ላለ ሕዝብ ልምላሜን እያወራ ነው። እግዚአብሔር ከቤተ መቅደሱ ታድሶ ያመጣል እያለ ነው። ውሃው እንኳን ከገበያ ቦታ አልወጣ፣ እንኳን ከሆነ ከሚጠበቅ ቦታ አልወጣ፣ እንኳን ከቤተ መቅደስ ወጣ።
ከሆነ ቦታ ኤክስፔክት እንዳታረጉ አለ ሕዝቅኤል። እኔ እያየሁ ያለሁት ከቤተ መቅደስ የሚወጣ ነው። እግዚአብሔር እንደዚህ ያላቸው ነው፣ አድሳችኋለሁ አላቸው። ምርኮ ሀገር በግዞት መከራ እየበላል ሕዝብ አነሳችኋለሁ፣ እንደገና ትታደሳላችኋል፣ እንደገና ህይወታችሁ ግሪን ይሆናል። ለምን? ወንዝ ነው። ውሃና ውሃ ሲገናኝ አንዱ ለሌላው ህይወት አይሰጥም። ይሄ ብቻ ነው ህይወት የሚሰጥ። መሻገር አቃተኝ አለ። እኔ ተንሳፈፍኳል፣ አጥለቀለቀኝ። ጎናቸው ያለውን ሰው ጠጋ በል ያንሳፍፋል በሉት። በጣም ብዙ ሰው ተመልሶ ወክ ማድረግ እስከሚችልበት ነው የሚገባው። ይፈራል። ያንሳፍህ፣ ይቀማ ከእጅህ፣ ራስን ተራስ ይውሰድብህ። መራመድ አቃተኝ ያስብልህ። ሰው ጎተተኝ አትበል። አንተ ራስ መውጣት አልቻልኩም እስክትል አንሳፈፈኝ። ከኔ አቅም በላይ ስቲል መሃል ላይ አልደረሱ። ገና እየሄዱ ነው። እንኳን ተሻግረው ሊወጡ መሃል ላይ ገና አልደረሱም። እየተራመዱ እያለ ብድግ አረገኝ። መጨረስ አልችልም ማለት አልጨርሰውም ማለት ይዞኝ ነው የሚሄደው አለ። መጨረሻውን ሳላይ ወደሚፈልገው ነው ይዞኝ የሚሄደው አለ። ይዞኝ የመጣው ሰውዬ 1000 የለካ ይዞኝ 4 የገባው ሰውዬ ናና ቆይ አለኛል። ራእይን የመሰለ ነገር እኮ የለም። ኢየሱስ ጌታ ነው። ና ተመለስ አለኛል። ና ቆይ አለኝና ወንዙ የሚሄድበት ቦታ የሚሰራውን ሊያሳይኝ ይዞኝ ወንዙን ሳየው አለ ጂኦግራፊካሊ ባይዘው ኢየሩሳሌምን ብታዩት እጅግ በጣም ደረቅ እነሱ በነበሩበት ዘመን ደግሞ በጣም ደረቅ ነው። ለማደለች ይሄ ውሃ በላይዋ ላይ ይወርዳል። እየተወረደ ያለው ስለ እግዚአብሔር መንግስት የፈረሰችው ከተማ ትገነባለች ብቻ አይደለም። እግዚአብሔር መሲያኒክ ኤክስፔክቴሽን እየሰጠ ነው። እግዚአብሔር ደረቁን መሬት አለመዋለሁ እያላቸው ማንም ዞር ብሎ የማያየውን ምድር ከመቅደሴ በማወጣ ውሃ አርሰዋለሁ እያለ ነው። እና ይዞኝ ወጣለ። ከዛ ሕዝቅኤል አንዳንድ ቫሊዎች ይጠቅሳሉ። ሸለቆች እያቋረጠ ይሄዳል አለ። ውሃው በደረሰበት ቦታ በሙሉ የትኛውን ፍጥረት በህይወት ይኖራል። አረንጓዴ የሚያደርግ ብቻ አይደለም፣ ህይወት ሰጪ ነው። the life giving ህይወት እኮ እግዚአብሔር ነው የሚሰጥህ። ውሃ እኮ እግዚአብሔር በሰጠው ህይወት ላይ እኮ ነው የሚያጠጣው። ይሄ እኮ ራሱ ህይወት ነው የሚሰጠው በደረሰበት ቦታ በሙሉ። ይሄ ውሃ እናንተ ቤት ደግሞ ይድረስ። ምንም ነገር በህይወት ይኖራል። ውሃው ይላል በደረሰበት ቦታ ሁሉ። ሕዝቅኤልም እንኳን ራእይ ሆነ መሬት ላይ ማን አይነት ወንዝ አያውቅም። መንፈስ ቅዱስ ነው እኮ ክቡር አምላክ እግዚአብሔር እነድለዋለሁ አለ። ህይወት ሰጪ መንፈስ፣ ህይወት የሚሰጥ መንፈስ፣ the life giving spirit ይወጣል አለ እግዚአብሔር። እየፈነቀለ አለ። እንዳይደፍኑት ቤተ መቅደሱ ውስጥ ነው ታውቃለህ። ማን ነው እንዲገባል? ቅድስተ ቅዱሳን ማን ይገባል? እግሩ በገመድ ተጎትቶ ነው የሚወጣው። መድፈን አይቻልም አለ። ውስጥ ነው አለ። ከዛ ነው ሶርሶ አለ። ሌላውስ ውጤት ይካፈላል አለ። መድፈን አይቻልም። ህይወት ሰጪ ነው። በእውነት ነው የምነግራችሁ። ለኛ ህይወት ሰጥቶናል። ያልፋል ከኛ ለየትኛውም ነገር ህይወት ይሰጠዋል። ለአንዳንድ ሰዎች አሁን ይሄ መልእክት ነው። በደንብ ኮንፈርም ያደርግልኛል መንፈስ ቅዱስ። አንዳንድ የደረቀብህ ነገር ላይ ይሄ ለአንተ ህይወት የሰጠ መንፈስ ይፈሳል፣ ያለመልመዋል፣ በህይወት ያኖረዋል። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ ሰው ብቻ አይደለም ያለው፣ ሰው ብቻ አይደለም የትኛውም ፍጥረት ነው። ምንም ነገር በህይወት ይኖራል። የተገደለ የደረቀ በማጣት ምክንያት የደረቀው ነገር ይሄ ሲመጣ ቦግ የምድሪቱን ከለር ይቀይረዋል። የምድሪቱን ጠረን ይቀይረዋል። ይፈሳል አለ። ይዞኝ ይሄዳል ሳያለ በህይወት ይኖራሉ አለ። ተገሎ የወደቀ ነገር በሙሉ ብድግ አለ። ተንቀሳቃሽ በዛ አለ። ሕያዋን በዙ አለ። መሄድ አላቆመም አለ። ወደ ሙት ባህር ገባ ይላል። ክሮስ አድርጎ ወጣ። ታውቃለህ ኢየሩሳሌምን አልምቶ አትጨርስ ወጣ። ወደኛ መጣ። እዛ አይሁድ ምናምን አካባቢ አለመለመ። የሚችለውን አጠጣ። እሺ ብሎ የጠጣ በሙሉ አረንጓዴ ሆነ። ከዛ ወጣ፣ ወደ ውጭ አቋርጦ ወጣ። ወደ ሙት ባህር መጣ ይላል። ሙት ባህር ስሙ ራሱ እኮ ግልጽ ነው። እጅግ ጨዋማ ነው። ምንም ነገር በህይወት የለም። ገባ ይላል። ይሄው አይፈራውም። ታውቃለህ ገባ ይላል። እስቲ አሜን በሏ። እኔ ዛሬ ህይወት የሚያገኙ ሰዎች አሉ። ህይወት
የተጠሙ አሉ። የተጠሙ የጠኔ ያለባቸው የሚያረሰርስ እኔ አሁን ይላችሁ ዳግም ላልተወለደ ሰው አይደለም እየተናገርኩ ነው። ቦርናጌኑ ነው። አንዳንድ ሰው ድርቅ ያለ እኮ አለ እኮ ውስጡ እንደተጠማ መሬት የደራረቀ የተሰነጣጠቀ። ይሄ ወንዝ ዛሬ እዚህ ቤት ይፈነዳል። ጥልቅልቅ ያረግሻል። ህይወትህን ሙሉ በሙሉ ይቆጣጠረዋል። ይኸውላችሁ እያወራሁ ያለሁት እኔ ስለ ሚኒስትር ስለ ሰርቪስ ምናምን አይደለም እኮ የማወራው፣ ስለ ሳቲስፋክሽን ነው የማወራው፣ ስለ እርካታ። ሲገባ ወደ ሙት ባህር ሲገባ ይላል የሞተው ባህር ተፈወሰ ይላል። ታሞ ነበር፣ ባህር ነው ግን ታሟል። ተፈወሰ ይልና ከአይን ጋዲስ ከአይን ኤግላይም ከጥግ እስከ ጥግ ማለት ነው። በዚህኛው ጠርዝ የአይሁድ ቦርደር ነው፣ በዛኛው ጠርዝ የአሕዛብ ነው። ከዳር እስከ ዳር ፈወሰው ይላል። እየዞረ ፈወሰው አይልም፣ ሲገባ ተፈወሰ። ጥቂቷ ትበቃለች እኮ እንዳለ ፈወሰው ይልና ከዚህ እስከዛ አሳ በአሳ ሆነ ይልና አጥማጆች መረብ ይዘው ገቡ ይላል። ያው በዚህ በኩል አይሁድ ነው፣ በዛ በኩል አሕዛብ ነው። ጴጥሮስና ጳውሎስ ማለት ነው። ጥግና ጥግ የሚጠመድ በዛ ይላል፣ የሚድን በዛ ይላል፣ የሚሰበሰብ በዛ ይላል፣ የሚተርፍ በዛ ይላል። የሚተርፍ ኒው ቴስተመንት እኮ ነው። የሚሰበሰብ በዛ ይላል። ውሃው ገብቶ ፈወሰው ይልና አው በህይወት ሲኖር ሳው የሚጠመድ ነው። ዝም ብሎ እንዲኖር ብቻ አይደለም፣ እንዲጠመድ። መሲያችን ታላቁ ጌታ ትዝ ይላችኋል። ዮሐንስ 7 ላይ ነው። በበዓሉ በታላቁ ቀን ነው የሚለምባቸው። ስንተኛው ቀን መሰላችሁ? 8ኛው ቀን ነው። 7 ቀን ሙሉ እስራኤላውያኑ አባቶቻቸው በምድረ በዳ እግዚአብሔር ውሃ እንዳጠጣቸው ምልክት ለማድረግ ውሃ እየቀዱ እያመጡ እንትን ያደርጋሉ። 8ኛው ቀን ላይ አያመጡም ውሃ። ከነዓን መግባታቸውን የሚያመለክት ነው። ውሃ አያመጡም። ኢየሱስ የዛን ቀን ቆመ። ማንም የተጠማ ቢኖር አለ ውሃ የማያመጡበት ቀን ላይ በድርቀት በውስጥ ረሃብ በመፈለግ ውስጥ ላሉ ሰዎች ጥማት በራሱ ምንም ነው። የሆነ ነገር ማጣት ነው ጥማት። ማንም የተጠማ ቢኖር አለ ኢየሱስ ጮሆ ነው አይደል? በታላቅ ድምፅ ይላል። ያ ሁሉ ሺህ ሕዝብ ተሰብስበው ኢየሱስ ጮኸ፣ ማንም የተጠማ ቢኖር ወደ እኔ ይምጣ፣ እኔም አለ በሆዱ ውስጥ ቴምፕል በሆዱ ውስጥ አለ የሕይወት ውሃ ወንዝ እከፍታለሁ አለ። ስትሪምስ አይደሉም፣ ትንንሽ የሆኑ ምንጮች አይደለም፣ ወንዝ ነው መፈነቀለው ላይ አለ። ሁሌ ተቀባይ አይሆንም አለ፣ ሰጪ ይሆናል፣ ያወጣል አለ። ለዚህ ለደረቀው ለጨለመው በብዙ ድርቀት ውስጥ ላለው ዓለም እርካታ ከዛ ሰው መውጣት ይጀምራል አለ። ወደ እኔ ይምጣ። ክብር ለኢየሱስ ይሁን። እኔ በጣም የሚገርመኝ ጌታ ኢየሱስ ይህን ቃል ሲናገር አንድ ነገር አለ አይደል? መጽሐፍ እንደሚል አለ። ሪፈር የተደረገ ጥቅስ የለም ታውቃላችሁ። መጽሐፍ እንደሚል አለ የሕይወት ውሃ ወንዝ ሊጠቀስ የሚችለው ሕዝቅኤል 47 እና ዘካርያስ 13 ነው። ቀጥታ ስለ ውሃ የተጠቀሱት እነዚህ ናቸው። ወንዝ፣ የሕይወት መንፈስ የሆነ ወንዝ፣ ሕይወት ሰጪ የሆነ መጽሐፍ እንደሚል አለ። በአድማጮቹ ዘንድ የታወቀ አንድ ቴክስት አለ። አዎ ሲሉ የሕይወት ውሃ ወንዝ ከሆዱ ይፈልቃል፣ እሰጠዋለሁ አለ። እኔ ያው እሰጠዋለሁ ይሄን ወንዝ አለ። ቀጥሎ መጽሐፍ እንደዚህ ይላል አይደል? እርሱ ከሄደ በኋላ ስለሚሆነው ስለሚመጣውም ስለ መንፈስ ቅዱስ ተናገረ ይላል። መንፈስ ቅዱስን የሕይወት ውሃ አለው። ብዙ ቦታ ጮሆ አያውቅም ኢየሱስ። እነ ኢሳይያስ እንደውም እንዳሉት ባሪያዬ በጸጥታ ይሄዳል በዝግታ ይናገራል የሚለው። እዚች ጋር ግን ኢየሱስ እንዴት ዝግ ይበል? ዋና ነዋ፣ መሄድ ነዋ። ስለዚህ እሰጥሃለሁ አለ። እኔ ሄዳለሁ፣ ወንዙን ከፍቼው ነው የሚሄደዋል። ያረካሃል፣ ወደሚቀጥሉት ከተሞች ይሄዳል። አጠገቡ ወዳለው ይፈሳል፣ ወደ ፋሚሊ ይፈሳል፣ ወደ ጓዳ ይፈሳል፣ ወደምትሰራው ነገር ይፈሳል፣ ወደምትኖርበት ከተማ ይፈሳል። አካባቢህን በሙሉ ያርሰዋል። የትኛውም ድርቅ ያለ ነገር አጠገቡ ስትጠጋው ምንጩ ይመነጫል፣ ወንዙ ይሄዳል። እቋሪ አይደለም፣ አያችሁ፣ ሕያጅ ነው። ስለዚህ አዲስ ነው ማለት አዲስ ነው። ስለዛ ሴት የነገራት እዚህ ይላችኋል። ሰማርያዊቷ ሴት ውሃ ልትቀዳ መጣች። ደክሞታል፣ ጋደም ብሏል። መጣች፣ እንስራዋን አዝላ ማቀጃዋን ይዛ መጣች። ዋርጋ ሊካ ስታወጣ
ውሃ ጠጪ አላት። ውሃ ሊሰጣት እኮ ነው። ውሃ ሊሰጣት እሷ እችቶ ትከለክለዋለች። እሱ ሊቪንግ ዋተር ይሰጣት። ለዘላለም በህይወት የሚያኖራትን ጉሮሮ የሚያረጥብ አይደለም ኢየሱስ፣ በህይወት የሚያኖር ውሃ ጠጪ ሲላት ጉድጓዱ ጥልቅ ነው መቅጃ አለ እንዴ ያለችው። አይ እንደው ባንቺ ስጪኝ እና ልጠጣ፣ ሩቅ ነው እባክህ አታድክመኝ ስትሉ በነፃ ሊሰጣት ነው። እሱ ለፍታ የምታወጣው ነው። የእሷ በ4 ሰዓት ልዩነት ያጠማል። የእሱ ለዘላለም ነው የሚያረካው። የእሷ በልፋት ነው የሚወጣው። የእሱ በነፃ ነው የሚገኘው። አቬለብል እና እያወሩ ያለ በመሃል እንደዚህ ያለችው አንተ ለያዕቆብ ይህን ለዮሴፍ ነው ከሰጠው ከአባታችን ከያዕቆብ ትበልጣለህ እንዴ አለችው። ወሬውን ስታየው ትልልቅ ነገር ነው የሚያው ህይወት፣ ውሃ፣ ወንዝ ይላል። ትበልጠዋለህ እንዴ? እሱ የቆፈረው እስከ ዛሬ እየመነጨ ነው አለችው። ያመላለሳታል ግን እየመነጨ ነው። ጌታ እንደዚህ አላት፣ ሆድሽ ውስጥ ነው መከፍተው አላት። አትመላለሽም አላት። ቋሚ ነው። እስቲ አሜን በሏ። ጎናቸው እርሱ ሆድ ውስጥ በቋሚነት ምንጭ ይከፍታል በሉት። አትመላለሽም አላት። በማንኛውም ሰዓት ይወጣል አላት ውሃው። ክብር ለመንፈስ ቅዱስ ይሁን። እንዴት አይነት ፕሪሺየስ መንፈስ ነው! እንዴት አይነት ክቡር መንፈስ ነው! የህይወት ውሃ ነው አላት። እኔ የምሰጥሽ እኔ ከምሰጠው ውሃ የሚጠጣ አላቸው ዳግመኛ አይጠማም፣ ለዘላለም ኢተርናል ነው አላቸው። ለዘላለም አላቸው። ጥም ይቆርጣል አላቸው። ሕዝቅኤል ያየው እሱን ነው። ሕዝቅኤል ያየው እሱን ነው። ወዳጆቼ ሆይ ሌሎች ምንጮችን ዘግተን እንወጣለን። በእውነት ኤርምያስ መጽሐፍ ላይ አንብባቸው ሕዝቤ ኃጢአት ሰራ የሚል ቃል አንብባቸው። 2 ኃጢአት ሰሩዋል። ምን አለ ኤርምያስ? እንዴ ምን ሲለው አንደኛ ውሃ ሊያወጡ የማይችሉ ጉድጓዶችን ቆፍረዋል። እኔን ምንጩን ትተውኛል። ሁለተኛ ቢኖር ራሱ ውሃ መያዝ የማይችሉ የሚያፈሱ ጉድጓዶችን ያዙ አለ። 2 ኃጢአት ሰሩ። ለምን? ከምንጩ ከዴ ተነቅለው ሌላ ምንጭ ፈለጉ። ሌላ ምንጭ የሚመስል ምንጭ አይሆንም። አፍተሮል ምንጭ የሚመስል ነገር እንዘጋለን። እላያችን ላይ ይህንን ውሃ ወንዝ አፈንድቶት እንወጣለን። የለም ሌላ። ወዳጆቼ ሆይ ራዕይ ምዕራፍ 22 ላይ ቃል በቃል ተጠቅሷል ክፍሉ። ከዙፋኑ ስር የሚመነጭ ወንዝ አየሁ አለ። የንጉሱን ከተማ ደስ ያሰኛታል አለ። ክብር ለኢየሱስ ይሁን። ብሉይ ኪዳን ላይ ሕይወት ሰጪ ውሃ የተባሉ አሉ አይደል? ዘፍጥረት ምዕራፍ 2 ላይ፣ እዚህ ምዕራፍ 47 ላይ፣ መዝሙር 42 ላይ፣ ዘካርያስ 13 ላይ እነሱ በሙሉ ተሰብስበው ስለ መንፈስ ቅዱስ ነው የሚናገሩት። የህይወት ውሃ ከሆነ ኖርማል የሚጠጣ ውሃ አይደለም፣ መንፈስ ቅዱስ ነው። በቀደመው ኪዳን ደጋግሞ እግዚአብሔር ስለ መንፈስ ቅዱስ ተስፋ ይገባ ነበር። ደጋግሞ ጌታ ኢየሱስ መጣ፣ እከፍተዋለሁ አለ። ይሄንን ውሃ እከፍተዋለሁ። ከፈተው ከሐዋርያት ሥራ ምዕራፍ 2 ላይ እኔ እሄዳለሁ አለ፣ አባቴን እለምነዋለሁ አለ፣ ያ ቅዱስ መንፈስ በእናንተ ላይ ይመጣል አለ፣ ለዘላለም ከእናንተ ጋር ይሆናል አለ፣ ለዘላለም በውስጣችሁ ይኖራል። ክብር ለኢየሱስ ይሁን። ኢየሱስ ሄደ፣ አባቱን ለመነው። በሄደ በ10ኛው ቀን ታላቅ ወንዝ ላያቸው ላይ ፈሰሰ። እስከ ዛሬ ቤተ ክርስቲያንን እያራሰ ያለ ወንዝ የሐዋርያት ሥራ ምዕራፍ 2 ላይ ጀመረ መፍሰስ፣ ወረደ። በመካከላቸው ከነበረ የተረፈ የለም። 120ም ተጥለቀለቁ። ጴጥሮስ እጅግ ጥንቁቅ፣ እያንዳንዷን ነገር እየጠየቀ እየተረዳ የሚራመድ ሰውዬ ያላጠናውን ቋንቋ መናገር ዝም ብሎ ማውራት ጀመረ። መጮህ ጀመሩ። ሕይወታቸውን አጥለቀለቀው። ተለወጡ። ሰዎቹ ድርቅ ያሉት ሰዎች ቦጋሉ። ለራሳቸው የሚፈሩ ሰዎች ከተማ ማዳን ጀመሩ። ወንዙ ወጣ፣ ወደ ቤተ መቅደሶቹ ገባ፣ ወደ መንገዱ ዳር ሄደ። የተለያየ የአይሁድ ድግግሞሽ የሞላበት ስርዓት ውስጥ ገባ። አያሌ ሰዎች ወደዚህ እምነት መጨመር ጀመሩ። ወንዙነ ጴጥሮስ ጋር አልቆመም። ሄደ ኢየሩሳሌም ከተማ ላይ ከካህናት ወገን አልቀረም። ሲጠቀልል አልበቃው። እነ ሰማርያን ያዛቸው። ወንዙ መውረድ ጀመረ። በጣዖት የተሞላችውን ሰማርያን ድል አረጋት። ወንዙ ተቆጣጠራት። አልበቃው። ዋነኛውን አገኘው። እየፈሰሰ እያለ ድንገት እያሳደደ ጠቀለለው። በዚህ ሰውዬ በኩል የአሕዛብ ከተሞች ላይ ገባ። ወደ ሙት ባህር ወረደ። የማይደፈሩ ከባድ ከተሞችን እነ ሮምን እነ ኤፌሶንን ድል ማድረግ ጀመረ። ይሄ ወንዝ አጥለቀለቃቸው። እነ ቀርጤስ ውስጥ ገባ። በጣም ዲፕ ዳርክ የሆኑ ከተሞች ላይ ገባ፣ አሸነፋቸው። ይሄ ወንዝ ከኢየሩሳሌም ተነስቶ ይሁዳና ገሊላ ነካክቶ ሰማሪያ ገባ። አሕዛብ ከተሞች ገባ። ወደ ግሪክ ከተሞች ገባ። ወደ ጣሊያን ሄደ።
አልበቃውም። ወደ ሰሜን አፍሪካ መጣ። ወደ ግብፅ አሌክሳንድሪያ፣ ወደ ቀሬና ሊቢያ፣ ወደ ኢትዮጵያ መጣ። 1000 ዓመት እየመነጨ ነው። 2000 ዓመት ሆኖታል። አልቆመም። ይኸው ዛሬም እዚህ አለ። አልቆመም። ይዘኑ እንሄዳለን። ልጆቻችን ጋር ይቀጥላል። የልጅ ልጆቻችሁ ጋር ይቀጥላል። የሚቀጥለው ትውልድ ላይ ይቀጥላል። ማንም አይነካውም። ይሄ ሙት ባህር ነው የምትሉትን ለወንዙ ብቻ ስጡት፣ ይገባል፣ ይፈውሰዋል። ይሄንን ሰበኬው ብዮ አቃተኝ። ወንዙ እንዲገባ ጸልዩ። በህይወት ይኖራል። ኢየሱስን እያከበረ ኢየሱስን እያደመቀ ወደ እውነት ሁሉ እየመራ ይሄ ወንዝ ዛሬም ይሄው ሀሎታል። ይሄ ወንዝ ዛሬ በማይገመቱ ጠንካራ በተባሉ የጨለማው ግዛቶች ውስጥ አለ። እኛ አገር የማይደፈሩ የሚባሉ ከተሞች ውስጥ ገብቷል። ቸርች ኤግዚስት አደርጋለች። በእኛ ስብከት አይደለም የገባው፣ ራሱ ይሄዳል። ከረንት አለው ታውቃለህ። ዝም ብሎ ይሄዳል። አትመራውም። እሱ ይገባል፣ ይፈውሰዋል። እሱ ይገባል፣ ገንጥሎት ይሄዳል። ጠንካራ የሆኑ ጌት ያላቸውን ከተሞች ይሰብራቸዋል። ኢየሱስ ጌታ ነው። ደጋግሜ የተጋጫቸው ቦታዎች ላይ እሱ ሲመጣ ገንጥሏቸው ይገባል። አይደፈሩም የተባሉ ከተሞችን ያሸንፋቸዋል። አይነኩም የተባሉ ሰዎችን ይነካቸዋል። ስልጣን አይከለክለውም፣ ዕውቀት አይከለክለውም፣ ዝና ዘር አይከለክለውም፣ የህይወት አቅጣጫ አይከለክለውም። ማንም ልትሆን ትችላለህ። ይሄ ወንዝ ይነካሃል። ማንም ሊሆን ይችላል። አልፎ ይሄድልሃል። ኢየሱስ ጌታ ነው። አምላክ ነው። ሕይወት ሰጪ ነው። አምላክ ነው። አንድ ኖርማል ተራ ውሃ አይደለም። አምላክ ነው። ድል ያደርጋል። ሶቨሪን ጋድ ነው። አይ ዳይሬክት አታረገውም። አንተ በፈለከው በኩል አቀድለትም። እሱ ነው ተሸክሞ የሚወስድ። እሱ ነው እያንሳፈፈ የሚወስድ። የፈለገበት ነው የሚያደርስ። ከለከለን አሉኮ ለኔ ነበር። ከለከለን። ወንዙ አይድን በዛ በኩል ብድግ አድርጓቸዋል። እዛ ጋር እንሂድ እንዴ? አይቻልም አለ። በዚህ በኩል አለ። ወደ መቄዶንያ ነው የምገቡታል። አልመሩትም። እኛ ስላላስጀመር ነው። እኛን መራው ቀድሞን ነበር አለ። አሁንም መሃል ላይ ነው የገባነው። እኛ ኦሬዲ እሱ እያጥለቀለቀ መጥቷል። ትንሽ ነው የቀረው። ዓለምን በሙሉ አጥለቅልቋት ሲጨርስ ሰብስቦ ይዞን ይሄዳል። ትንሽ ነው የቀረው። ወንዙ በጣም ብዙ ኮንቲነንቶችን አግኝቷቸዋል። አንዳንዶቹ ጋር ምናልባት መጽሐፍ ቅዱስ ይዘህ መግባት አትችልም። ወንዙ ግን በዚህ ላይቭ ስትሪም ውስጥ ይገባል፣ ፍሎ ያደርጋል። ሰዎቹ ጥቅስ ላይ ይናገሩ ይችላሉ። እዛ ምድረ በዳ ላይ በቆሙበት ዝም ብሎ ይፈሳል። ኃጢአተኛ መጥቶ እግራቸው ስር ይወድቃል። ምን ላርግ ይላል። ምን አልኩ? የሆነ ነገር አለ። ሳታወራ ብቻውን ይሄዳል። ብትናገር ጥሩ ነው፣ መንገድ ታቀላለህ። ባትናገርም ግን ወንዙ አይቆምም። ክብር ለኢየሱስ ይሁን። ጮክ በሉና እፈሳለሁ በሉስቲ። አዎ መጽሐፍ እንደዚህ ይላል። አንድ ቃል አለች መሀል ላይ ሜንሽን የተደረገች እቆራው አይፈወስም የሚል እማሄደው አሉ እኮ አይደል? በዛ ዘመን ኢየሱስን እንኳን አላስኬድም ብለው እንደዚህ አንቀው ሲይዙት ትቷቸው ወጣ የሚል ቃል አለ። ኢየሱስም አልፎ ሄደ የሚል ቃል እኮ አለ። ትቶ ወጣ ይላል። ማድረግ አልቻለም ነበርና ብሎ ተራመደ። ታውቃለህ? አሳጥማጁ ይሻለኛል፣ በቀላሉ ይንሳፈፋል። ኢየሱስ ጌታ ነው። የማይፈወሳል አለ። እቋሪው ለመሄድ ሬዲ ያለው ነው። አይነካውም አለ። ሕይወት ሰጪ መንፈስ እኛ መካከል አለ። ወዳጆች በዚህ ነው በጣም ኢንጆይ ማድረግ ያለባችሁ። ምንም ነገር ካለ እሱ ይነካዋል። ከሌላ ቦታ ጠብቁ። እናንተ ሆድ ውስጥ ነው የተከፈተው። ኢነር ሞስት ሆድ ማለት ይሄ እንዳለው ታውቃለህ። ዲፕ ማለት ውስጥ ነው የሚከፍተው። ወደ ደጅ ይወጣል። የማይነካው የህይወት ጥልቀት የለም። የሚከፍተው ራሱ ውስጥ ነው። የመጨረሻው የህይወት ክፍል ላይ ነው የሚከፍተው። ማንም ዘልቆ ሊነካው የማይችለው ክፍል ላይ ነው የሚከፍተው። ሁለንተና ይነካል። ፍቀዱለት። እየነካኸኝ ለፍ ብላችሁ ፈቀዱለት። ስትወጣ ሌላው ለምን አረንጓዴ ይሆናል? አንተን ሳይነካ እየገባኝ ለፍ በሉት። እያወቅኩ ለፍ። አንደርስታንዲንጋችንን ይለፈው፣ መረዳታችንን ይለፈው፣ አስተሳሰባችንን ይለፈው፣ ካራክተራችንን ይለፈው። ረጅም ዘመን አብሮን ያደገ ያስቸገረ እሱን ይለፈው። እየነካው ይለፍ። ጸልይ አቅቷል፣ እሱ ይንካው፣ ይነቅለዋል። ተላይ ላይ ጌታ ኢየሱስ the best solution የነገራቸው እሱ ነው። እከፍተዋለሁ። ተጠምታችኋል፣ ፈልጋችኋል አላቸው ኢየሱስ። ውሃ እማታመላልሱበት ሰዓት ላይ ነው ያላችሁት። ወደ እኔ ነው። እዚህ እየቀዳችሁ የምታመጡትን ውሃ አይነት አይደለም አለ ኢየሱስ።
ከዛች ከምንጯ ከሰሌሆም ምንጭ እየቀዳችሁ እያመጣችሁ ምደፉ አይደለም አለ። የህይወት ውሃ ወንዝ ነው አለ። ሆዳችሁ ውስጥ ነው መከፍተዋል። መንፈስ ቅዱስ በዚህ ባርከናል፣ ባርኳችኋል። ይጨምር፣ ጥልቀት ጨምሩ፣ ርቀት ጨምሩ። እየጠፋችሁ ሂዱ። ሙሉን ቆመ ያየ ሰው እስከ ቁርጭምጭሚት ይህ እስከ ጉልበቱ ብቻ ነው የሚታይ ይበል። እስከ ወገቡ ነው የሚታይ። ጠፋ ይበል። ይዋጥህ ነበር ይበል። ተጠቅለሉ እስቲ እንግባ፣ ጨርሰን እንግባ። ድሮ በሙሉ ቁመና የሚያይ ሰው ጠፋበት፣ ጠልቋል የለም ይበል። ፈልጌ አጣሁት ይበል። ይቆጣጠረን። በመንፈስ ቁጥጥር ውስጥ መሆን፣ መንፈስ የገዛው ህይወት። ክብር ለኢየሱስ ይሁን። ስለዚህ ልጆች የሚዋኙበት ቦታ ላይ ብቻ ብዙ እንዳትዋኝ። 2 ሜትር የሚላል ወደ ውስጥ እግርህም አይነካው ያንሳፈን። በእውነት መንፈስ ቅዱስ በዚህ አለ። ጌታ እንደዚህ አለ። ስለ መንፈስ ቅዱስ ሲናገር እኔ ብሄድ ይሻላል አለ። ኢየሱስ ልባቸውን እያማለለው አይደለም፣ ፕሪቴንድ እያረጋቸው አይደለም። እንደው ሊሄድ ስለሆነ ማቆያ እየነገራቸው አይደለም። እውነቱን እኔ ብሄድ ይሻላል አለ። ለምን አሉት? አንተን የመሰለ ሲሉት ሌላ አጽናኝ አይደል? ፓራክሌት የሚለው እኮ ኤግዛክትሊ ላይክ ሚ የኔ አይነት ነው። እኔ ጎን ቆሜ ነው፣ እሱ ውስጥ ገብቶ ነው የሚያወራው። እኔ አጠገብ ነኝ፣ እሱ ውስጥ ነው አለ። እኔ አሁን እያወራው አንግባባም አላቸው። እሱ ውስጥ ገብቶ ካስረዳ ማንም ይገባዋል። መንፈስ አልወረደም ነበርና አልገባቸውም ይላል እኮ ብዙ ቦታ። እሱ ሲመጣው ከውስጥ ወደ ውጭ ነው የሚያስረዳ። በአማርኛ እኮ ያስረዳ፣ ለነፍስ ነው የሚያስረዳ። የማይገባህ ነገር የለም። እሱ ነግሮ እንዴት አድርጌ ላውጣው ነው የምትለው። ገብቶ ማብራሪያ የሰው ቃል ያጥራል እንጂ ነገሩ ይገባል። ይሄ ከእንትን ጋር አይደለም እየያዘው፣ ተምሮ ከማግኘት ጋር አይደለም። የሕዝቅኤል እኮ ከኤክስፔሪየንስ ጋር ነው። ኤክስፔሪየንስ ነው። እራመድ ነበር ነው የሚለው። ወክ ነው የሚያደርገው ሰውየው። አጥንቶ አይደለም ሕዝቅኤል እያወቀ ያለው፣ ኤክስፔሪየንስ እያደረገ ነው። እየገባሁ ነው አለ፣ እያገኘሁት ነው አለ፣ እየነካኝ ነው አለ። ኤክስፔሪየንስ ነው፣ መነካካት ነው፣ መያዝ ነው፣ ቁጥጥር ውስጥ መግባት ነው። ኤክስፔሪየንስ። ልምምድ ሁሌ መነካካት አለው። ልምምድ ሁሌ የሁለት አካል ነው። ኤክስፔሪየንስ። ቃሉን አጥሩት እናንተ። ንክኪ ነው። እየኖረ ነው የገባ። ኢንፎርሜሽን አይደለም እየተለዋወጠ ያለው ከመንፈሱ ጋር እየተነካካ ነው። አጥለቀለቀኝ፣ ብድግ አረገኝ፣ አንሳፈፍ፣ ይዞኝ ሄደ ይላል። የፈለጉን የማያገኙን እዚሁ ስንሆን ነው። በምንም መንገድ የፈለገ የሚወድም የሚጠላህም የሚያጣህ እዚሁ ስትሆን ነው። ክብር ለመንፈስ ቅዱስ ይሁን። ይሄ ወንዝ ዘላለማዊ ነው። እኔና እናንተ ጋር መንጭቶ አይቀርም። ሰማይም ስንሄድ እናገኘዋለን። በበጉ ከተማም ያለው ይሄ ወንዝ ነው። ከበጉና ከአምላካችን ዙፋን በታች የሚመነጨው ይሄ ወንዝ ነው። ዘላለማዊ ነው። ዘላለማዊ ነው። ልምምድ አይደለም። እዚች ጋር ተለማምደ የምትቀራት አይደለችም። በኤክስፔሪየንስ እያወቅከው ትሄዳለህ እንጂ አብረኸው እየኖርክ እየገባ ትቀጥላለህ እንጂ እዚህ ጋር የሚቆም አይደለም። አትጨርሰው፣ አያልቅም። ክብር ለኢየሱስ ይሁን። በመንፈስ ቅዱስ ቁጥጥር ውስጥ ሆኖ እንደ መኖር አይነት ደግሞ ለክርስትና ትርጉም የሚሰጥ ነገር የለም። በዚህ ቁጥጥር ውስጥ ካልሆንኩኝ እንደ ክርስትና አሰልቺ ነገር ያደክማል። ዘላለም ስትባል አሁን እዚህ ጋር ተቆሙ፣ ሰባው ረዝሞብኛል። መንፈስ ሲነካስ ትጓጓለህ። ኤክስፔሪየንስ ነዋ። አብረው እየኖርክ ነዋ። ጠቅልሎ የሚወስደው መቼ ነው ትላ። ኢንጆይ የሚደረገው በዚህ ነው። በደጅ ያለውን ሲቃይ ባላንስ የምታደርገው በዚህ ተነክተ ነው አይደል? ክርስትና ኢንካውንተር አለው አይደል? ኢንካውንተር አለው፣ መነካት አለው። አልፎ ይገባል፣ ያሸንፈሃል። እና ደፈት ብል አሁን ቅድም ስንዘምር አይታችኋል። መነካት እኮ ነው። አናውቀውም እንዴ? መዝሙሩ ለማይቆጠር ጊዜ ዘምረነዋል። የዘመሩልን ሰዎች ካወጡት ጀምሮ ዛሬስ እንደ አዲስ የሚያስፈነድቀህ ምንድን ነው አለው? ያቋርጠሃል፣ ህይወት ውስጥ ይገባል። የግል የምትለውን ነገር ይነካብሃል። የራስ መሆን እምቢ ትላለህ። ተቆጣጠረኝ፣ በፈቃድ እንካ ውሰደው ትለው። ክብር ለመንፈስ ቅዱስ ይሁን። መንፈስ ቅዱስ ይበቃኛል። ስለዚህ የፈለጋችሁ አያገኛል፣ ይጣችሁ። ብዙ ሰው ይጣል። የሚያገኝም ከሆነ እዛ ውስጥ ያለው ሰው ያገኝ። ወንዙ ውስጥ ያለ እየዋኘ ተነካክ። እዛ ውስጥ ሲሆን አይ ሰላማዊ ነው። ሰው ውስጥ ይቀላል፣ አይከብድም፣ አትጓተት። ደስ ይላል። ተውጠ ነው፣ ቁጥጥር ውስጥ ሆነ ነው፣ የሚዋኝበት ሆነ። እግዚአብሔር ወደዚህ ዳይሜንሽን ያስገባ